ጉራጌ ዞን አበሸጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው በአገዛዙ ታጣቂዎች መረሸናቸውን ሰምተናል። እነዚህ ወጣቶች እንግዲህ በትራንስፖርት መኪና ውስጥ ሆነው እየተጓዙ ያለ ነው መንገድ ላይ እንዲቆሙ ተደርገው መኪናው 3ቱ ተለይተው ወጥተው እዚያው በጥይት ተደብድበው የተገደሉት። አብይ አህመድ ከዚህ በፊት የኛ ከቀይ ሽብርም ይብሳል ብሎ የተናገረውን ያስጠነቀቀውን አሁን በተግባር እየተረጎመው እንዳለ የሚገልጹ ጥቂት አይደሉም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በየቦታው ግድያ እየተፈጸመ ነው። በኦሮሚያ ክልል በየጊዜው ወጣቱ እያለቀ ነው። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚል ነው። እንግዲህ ጦሩ እየገፋ የሚመጣ ከሆነ ወደ መሃል ሀገር የነጻነት አርበኞቹ እየገሰገሱ የሚመጡ ከሆነ የአብይ አህመድ መጨረሻ ምናልባትም ሀገር ማበጣበጥና መጠነ ሰፊ እልቂት እንዲፈጸም ማድረግ ሊሆን ይችላል። ከወዲሁ በራያ ቆቦ፣ በሰሜን ሸዋ እንደዚሁ የብልጽግና ካድሬዎችና አመራሮች እነፋኖ ህዋቶች የሚመጡ ከሆነ ብለው ከወዲሁ ዝግጅት እያደረጉ ነው። አንዳንዱ ልቡ ሸፍቷል፣ አንዳንዱ ከወዲሁ ዘረፋ ውስጥ ገብቷል፣ አንዳንዱ እየተሰወረ ነው የሚገኘው። በአማራ ክልል በጥቂት በማይባሉ አካባቢዎች ስርዓቱ እየፈረሰ እንዳለም እየሰማን እንገኛለን። ምትጨምረው ነገር ካለ? መሳይ ስርዓቱ ደክሟል። እውነት ለመናገር አይደለም የመከላከያ ሰራዊቱ የአማራ ክልል በተለይ የሰሜን ወሎና የደቡብ ወሎ መስተዳደር የወረዳ አመራሮች 1 ሳምንት ሆኗቸዋል። ከሰሜን ወሎ እና ከደቡብ ወሎ የሚገኙ አዋሳኝ ወረዳዎች አካባቢያቸውን ለቀው ወደ ደሴ ከተማዋል። ደሴ ከተማ እንዲሁም ቆቦ ከተማ፣ ወልዲያ ከተማ ወታደራዊ ካምፕ ሆነዋል። በዚህ ሳምንት በተለይ በከተሞች መሃል ላይ ምሽግ እየተቆፈረ ነው የሚገኘው። የወረዳ አመራሮች ለቀው ደሴ ከተማ ከከተማ 1 ሳምንት ሆኗቸዋል። ምናልባትም በደሴ ከተማ ፔንሲዮን የተባለ ወይም ማረፊያ ክፍል የሚባለው የአልጋ ማረፊያ ክፍል የሚባለው በሰሜን ወሎና በደቡብ ወሎ አመራሮች ሙሉ በሙሉ ተይዟል። አካባቢውን ለቀው ከወጡ 1 ሳምንት ሆኗቸዋል። ይሄ የሚያሳየው የብልጽግና የአማራ ምስልን ያስተዳደር ቀድሞ ውጊያው ከመጀመሩ በፊት እንደተሸነፈ ነው የሚያሳየው። እነዚህ ሰዎች ግን አሁን የኢትዮጵያን ሕዝብ በአንድ ነገር ወጥረው በዛ በኩል የአዲስ አበባ ከተማ ለከሌቱን በሚል የአዲስ አበባ ብቻ ሳይሆን የኢትዮጵያ ሕዝብ ውጥረት ላይ ሲገባ አሁን እንደተለመደ ወደ ግድያቸው ገብተዋል። መሳይ የአበሽጌ ወረዳ እንግዲህ በጉራጌ ዞን የሚገኝ ወረዳ ነው። ምናልባትም ለ100 ዓመታት የአማራ ማህበረሰብ በሰፊው የሚኖርበት አካባቢ ነው። ተዋልዶ እዛው አካባቢ እርሻ እያረሰ እየነገደ ከብት እያረባ የሚኖርበት የግቤ ወንዝን ተከትሎ የሚገኝ ወረዳ ነው። ትርፍ አምራች ወረዳ ነው። ከሸኔዎቹ ጥቃት ለረጅም ጊዜ ራሱን እየተከላከለ ቆይቷል። በተለይ ከጉራጌ ማህበረሰብ ጋር እጅግ በጣም ተዋዶ በአመራርነት ደረጃ ምናልባትም የዛሬ 10፣ 15፣ 20 ዓመት አካባቢ በአመራርነት ደረጃ ወረዳን የሚያስተዳድሩ የአማራ ተወላጆች የሚገኙበት ምናልባትም በቁጥር የአማራው ማህበረሰብ ቁጥሩ ከፍ ያለ ተወላጅ የሚገኝበት የተለየ ወረዳ ነው። በዚህ ወረዳ እንግዲህ በጣም በተደጋጋሚ ጊዜ የሸኔ ኃይሎች ያንን አካባቢ ለቀው እንዲወጡ ለማድረግ በተለይ በሽመልስ አብዲሳ የሚደገፈው ሸኔ ወደ ከተሞቹ ድጋፍ እየተሰጠው እየገባ ጥቃት ሲሰነዝር ነበር። አሁን ታጥቀው ራሳቸውን እየተከላከሉ ባለበት ሁኔታ እንግዲህ ምንም ያልታጠቁ ወጣቶችን ከመኪና ላይ ሰላማዊ ተጓዦችን ከመኪና ላይ አውርዶ ፋኖ ናችሁ በማለት ህብረተሰቡ እያየ መኪና ውስጥ የነበሩ ሰዎች እያየ በጠራራ ፀሐይ ነው የረሸናቸው። እጅግ በጣም አሳፋሪ ነው። ይሄን ያሳየው እንግዲህ ከዚህ በፊት መግደል መሸነፍ ነው ብሎ የነሱ አለቃ አብይ አህመድ እንደተናገረው እየገደሉ መሆናቸውን ስናይ የተሸነፉ መሆናቸውን ደግሞ በዚሁ እግረ መንገዱን እያረጋገጥን እንደምንገኝና የስርዓቱ እድሜ እያለቀ እና ጭካኔውን ደግሞ የበለጠ እያሰፋ ስለሚገኝ ምናልባትም አሁን ዛሬ በአበሽጌ አካባቢ ሲንቀሳቀሱ የነበሩ ወጣቶች ከአዲስ አበባ ከተማ ሩቅ ሊሆን ይችላል። ነገር ግን ነገ ከነገ ወደ አዲስ አበባ ከተማም እንዲሁ ወጣቶችን እያያዘ የሚረሽንበት ጊዜ ሩቅ አይደለም። የኢትዮጵያ ሕዝብ ከአሁን ከሚታገለው በላይ ራሱን አደራጅቶ ይህን ስርዓት መከላከል እንዳያጠቃው ለመከላከል ራሱን ማደራጀት እንዳለበት እንደ እግረ መንገዴን ማሳሰብ ፈልጋለሁ። መሳይ